የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው እኛ? እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኝ የሆነ ዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታ በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎች ሆነው እንዲኖሩ ያደርጋቸዋል። አያችሁ? ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖርበት ቤት ላይ ጸሎት ቤት መስራት ነው የሚያወጣ። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ፣ ሀብቱን ብትወስድበት ይከዳሃል። እስቲ ሂድ ሀብቱን ውሰድበትና እንደሚከዳኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ፣ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉን ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰው ወደ ነበርንበትን ሀብታችን እንመልሳለን። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ፣ ራሱ ወሰደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ወር ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዝኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቅንድብ መቀንደብ አይደለም ይሄን አስተማረ ነው የሚለው። ለምን ተመልክ በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ የሀብት ንብረት አገኘ፣ ይሄ ችግር የለውም እስቲ ዘርፎ ወይም ደግሞ የሆነ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንዳመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው ነው የታወቀ ነው። አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ፣ በቃ ስለበበት ነው። ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አብድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሳዳዲ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሺየስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር ልትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ።
ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አዎ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ህይወት መምራት ይሄን ነገር ከባድ ነው። በመንፈሳዊ ህይወት እስከሆነ ግን አሸንፈዋለን። አንድና አንድ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንድ ስላችሁ በህይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንድ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታው ይቅር በለኝ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላልና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ዓመተ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቅ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይጎብኘን። አሁን ሰውየው ቢሞት ምን ታደርገዋለህ? አንተን የላከ ይገባታል ፎል ወደምትለው ወዴት? አሁን ለሱ ትታዘዘዋለህ። በኋላስ? በኋላን ያዘዋለሁ። በኋላማ ያዘዋለሁ። ምን አባቱ አሽከር እኮ ነው እሱ፣ አሽከር እኮ ነው። አሁን ያዘኛል። ስለሚገብረኝ፣ ስለሚንከባከበኝ፣ ስለሚጠራኝ እታዘዝለታለሁ። በኋላ ግን እሱን ነው እኔ ያዘዋለሁ። አብረን እንገባለን። ወዴት? ወደ ሲኦል ነው። ወደ ሲኦል ታውቃለህ? ሲኦል ከአንተ ሸሽቶ አያመልጥም። አባቱ ነው የሚያመልጠው። የማን ባሪያው ነው? ወደ ገነት በዋጋ ተገዝታችኋል ትሌለ ብሎ የለ አለቃችሁ። በቃ እኛም ገዝተነዋል። ከአንተ ሽል ብሎ ወደ ገነት ሮጦ ያመልጣል። ወዴት ነው ሽል የለ ላሽ የለ። አብረን አይደለም ትሉቅልቅ ብሎ እንዲህ ከሰውም ቢሆን ተደብቆ ያመልጣል። ላሾ ወደ ሲኦል አይደለም ንስሐ ቶሎ ከገባበት የለም። ልቡን ነው እኛ አድርገን የምንይዘው። በቃ ልብ ቢኖረው እዚህ ስጋው ደግሞ እየፈተተ ይመትታል። እሱን ነው ድፍረት ነው እኛ የምናስተምረው። ድፍረት በቃ በዛ መጠን ነው እኛ የምንታዘዘው። እንዲህ የምንለው እኛም ለዛ ነው። እኛም እንደዚህ የምንለው ለዛ ነው። እሱ ስለሚገዛልን ነው። በቃ ለሁለት ጌታ ነው የሚገዛው ማለት ነው። የለም ለሁለት ጌታ ለኛ ነው ያውቀዋል። በአካሉ ይመጣል ቤተክርስቲያን። መች በአካል ሆነ? መች በመንጎራደድ? መች ጃንጥላ በመያዝ ሆነ? መንገዱን በመያዝ እንጂ ነው። እንደዛ ነው ብዬ እኮ ነው። በቃ አሁን እኮ አትመጣም ሴትዮዋ እሷ ጋር እኔ ጋር አትመጣም። አቅቶኛል ብዬ ነግሬያት ቀርታለች። መተቱ ነኝ ግን ከገባው አይቀር ብዬ አልኩት። ታዲያ ችግር የለም። ያው እኮ እኛም ነው የምንለው። እኛም ነው አታይም። አንተም በቃ ለኝ ነው ዘርቀኝ ጠቅላይ እኮ ነው ያስበላኸኝ አንተ።
ጠቅላይ ነው ያስበላኸኝ። ጠቅላይ ታውቃለህ? ጠቅላይ ተበላዋ። በቃ ጠቅላይ ወሰድካ። ሂድ እዚህ ጋር በል እዚሁ ከስራ ጋር ነው የምጠቀሙ። ምን አውቃለሁ? ዝም ብሎ ያደፈጥክ አለ? አዎ አለ። ምንድን ነህ? እኔ ምንቀኛ ነኝ። ምቀኛ? አድፍጠህ ነው የተቀመጥከው? ተደብቄያለሁ። አሸነፈችኝ። ረገጠችኝ። በጫማ ረገጠችኝ። እንዴት አድርጋ? በቃ የላይኛ እናትና ልጅ ጋር ተጣበቀች፣ ከአንተ ጋር ተጣበቀች። በቃ ከዚህ በኋላ ከላይኛና እናቱ ጋር አንተ ጋር ሆና ቀረች። ምን አልከኝ? አሸነፈችን። ክርስትና ተነሳሱ እኮ ተቃጠልኩ። በቃ ተቃጠልኩ። እሱ በመነሳቱ መጀመሪያ እሱ ሳይነሳ ነበረ ላመቻቸው የነበረ ሁሉ በቃ። ምንድን ነው አንተ አሁን የቀረው? እኔ የቀረሁት ደፍተራ እኔ ብቻ ነኝ በቃ የቀረሁት። አጋንንት ነህ? ሰይጣን ነኝ። አንዳንድ ሰዎች እንደዚህ አይነት የዚህ መንፈስ አገልግሎት ይሰብካሉ እና አንዳንድ ሞኞችም ይሄንን እንዲህ ብታረጊ ነገበያው ይከፈታል፣ እንዲህ ብታረጊ ፍቅር ይመጣል፣ እንዲህ ብታረጊ ሀብት ታገኛለሽ፣ ይሄን ብትቀብሩ፣ ይሄን ብታረጉ፣ ይሄን ብታስሩ መንገዳችሁ የተቃና ይሆናል እያሉ በሚሰብኳቸው ጊዜ ወዲያውኑ ያንን አካሄድ ሲሄዱና ወዲያው መንፈሱ ይገባል ማለት ነው። አንተ ብቻ ነው የቀረው? እኔ ብቻ። ያው እኔ ውስጣ ያለው ይሄን የላይኛና እናትዮ ሰጧት። መቤት የሰጠችኝ የላይኛ የሰጠኝ ማንም ሊቀማኝ አይችልም አለች። እውነቱም እሷ ናትና የላይኛ የሰጣት ንንቀማት ነበረ። ብዙ ትግል አደረገን። በቃ አልቻልናትም። ብዙ ትግል አደረግናት። በሰው በምን ፍቺ ላይ ምንም በቃ የምትቻል አይደለችም። የተጣበቀች ናት። ከማን ነው የተጣበቀችው? ከላይኛ። የላይኛው ማን ነው? የላይኛ ነው። የላይኛው የማይበላ የማይጠጣ የላይኛ። የማይበላ የማይጠጣ የላይኛው። የማይበላ የማይጠጣ ነው የላይኛው። እና ተጣበቀች። በቃ ከሱ ጋር ቀን ማታ ተጣበቀች። ገብርኤል ሚካኤል እድል ትሰጣለህ ብለን የገባው? ለምን ቤተሰብ ስለሌለች ያው እንደዚህ ስግደት ላይ እንደዚህ ይሄ ስለመጣባት አጋጣሚ ሀብታም ትሆኛለች ተብላ እሷ አላመነችበትም። ለመንግስቱ ማስጠጥም ወልጄ ብላ ያው እንግዲህ አሸነፈችን። ይሄን የመሰለ ደግሞ የላኛና እናትና ልጅ ነው የሰጧት። እናትና ልጅ ሲሰጧት ደግሞ ንንቀማት ምን ትግል ብናረግ ስንት ዓመት አልቻልናትም። አልተዘጋጅ ወጣው ቶሎ ክርስትና ተነሳ። ተቃጠልኩ። በቃ ተስፋ ቆረጥኩ። በቃ አሸነፈችን። በአንቴ በላይኛ በእናት ልጅ አሸነፈችን። 41 ትሰግዳለች። አይደክማትም። ሆቴል ውስጥ ሆና ትሰግዳለች። ሆቴል ውስጥ ሰው ይሰግዳል። ሰው ትንሽ ይዝናናል። ሀገሩ ላይ ሲመጣ ከስግደት ይጠጣል። ምን ይላል? እሷ ሱባኤ ነው የመጣሁት አስቤ ለክርስትና ለነሳ ለመግባት ነው የመጣሁት አለች። በዚህ ማሸነፈችን። አስባበት ለዚች ለ10 ቀን ምሕረት አግኝቼ ልመለስ ብላ ነበር። እድል ነሳ። ሆቴል ውስጥ ትሰግዳለች። እርግዝና መጣ። እርጉዝ ናት። አሁን 4 ወር ምንም አይቻልም። በቃ አሸነፈችን። ከጫማ ስር ረግጫለሁ አለች። ከጫማ ስር ተረገጥኩ። ጭራሽ ታሾፍብኛለች። አንዷ ጋር ተደዋጉላ ግረፊ መቅጦራ መኪና አደጋው ነው ግረፊ፣ በደንብ ግረፊ፣ ሲደቢው ቁማጣ ውሻ ብለሽ ሲደቢው። ለሁሉ ትሰብካለች። ለሁሉ የምትሄዱት ሁሉ አቁሙት፣ በፈጠራችሁ እመኑት። ስግደት ዓለም ላይ እሱም ደግሞ ሲጸሉ ንጹህ ልብ ሁኑ ትላቸዋለች። ባቂ ሆና ምንቀኝነትን ተንኮሉም ልባችሁ ውስጥ አትይዙ። ቅዳሜ ሌሊት ያንተን ትምህርት እንቅልፍ አጥታ እያዳመጠች ታድራለች። ከሌሊቱ 2 ሰዓት ተነስታ አንተ ስታስተላልፍ በቃ ሁላ እና ደስ አላለህም? ምን ደስ ይለኛል? ምንም ሌሎቹ ሲሄዱ ለምን ቀረ? አሁን አንተ እንደው ጅና እኔ ምናልባት ተደብቄው እሱ ክርስትና ስላልተነሳ ያው ትንሽ በሱም ትንክል እያልኩ ነበረ። አሁን ተስፋ ቆረጥኩ። በቃ አንተ ክርስትና ስላልተነሳ አማትነሳ መስሎኝ ተደብቄ ነበር ብለው በፈረንሳይኛ ቲባቲሴ ውጆዲ ቬሪታንሲዮ ቴላቻንስ ተላፋም ኢትዮጵያን ተላቻንስ ብጉ ቲባቲሴ ቱ ኩራጅ ቱ ሙንዲ አቤኩቡ። አሁን ክርስትና ስለተነሳ ተደብቄ መቀመጥ አልፈለኩም። ቲባቲሴ
Personne n'accroche pas au vous, personne ne touche pas au vous, toujours briller, toujours taper. Voilà, toujours gagner au vous, toujours courage. አንተም አሸነፍከኝ። Et toi aussi, toujours tu brillais avec mon Dieu, tout. Toi aussi, tu gagnais beaucoup. Tu gagnais, tu faut que toi aussi. አሁን ሚስትህን ልለቅልህ ነው። Ta femme, tout. Elle est bien avec ta bébé, tout. Elle est partie, tout. La vie au vous avec mon Dieu. በቃ ተዘጋጅ። እሺ ልዘጋጅ? አዎ ታዲያ ምን ታደርጋለህ? ያሳዝናል ግን ምንም ሳላደርጋት ያሳዝናል በጣም ሳልገላት ልጇንም ሳልገላት ጅል ነህ እንዴ? አሁን በጣም ያሳዝናል። ታሸንፋለች እንዴ? በጣም ያሳዝናል። እኔ ሊገላት ሽንጥ ማጥ እያስደረግኩ ሽንጧን እያቃጠልኩ እንደ ሆድ ቁርጠት ነበር። ሽንጧን ኩንታሮት ሁኜ በኮንታረት ቂጧ ላይ አሳክካታለሁ። አሁንም አላረፍኩም። ኮንታረት የአንተ ትምህርት ላይ ኮንታረት ሆኖ ይቀመጣል ብለ አስተምረ ወንጌል ትምህርት እሱንም ነቃችብኝ። በኮንታሩ እንኳን እንዳትነቃብኝ በኮንታረት አስቤ ነበር። በኮንታረትም አንቴና ሌላ ኮንታረት የለማል። ቂጧ ላይ ሲበላት አውቄ ምናምን አድርጌ እንደ በርበሬ አረጋታል። ሽንጥ ማጥ ደምን ባይ እስከምታለቅስ አረጋት። ደምን ባይ የትም ትሄዳለች። እኔ ዶክተር አልሄድም እያለች ጸበል እምነት ተዘጋጃ። ታዲያ ተስፋ ቆረጥኩ እኮ አሁን ተሸነፍኩ። ከጫማ ስር ተረገጥኩ። ተዘጋጃ። እሺ ወጥነው ታ ከሁሉ ቦታ ውጣ። ፈጠን ውጣ ከሰውነት ከእግር አጋንንት ነህ። ሰይጣን ነኝ። በክታብ ነው የገባው? ኖ በደፍተራ መሪጌታ የሚባል እዚህ አዲስ አበባ መሪጌታ። አይ በምንድን ነው የገባው? በምን ተነቅሰ ነው? እንዲሁ ነው? አይ አልተነቀስኩም። ወረቀት ጽፎ ዝም ብሎ የውሸት ነው የሰጣት ሰውየው። በዛም አላመነችም። ወዳውኑ ጣለችው። ገብተህ ቁጭ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ይሁን ቶሎ እግዚአብሔር ይገስ ታነሽ ፈይተነሽ አላለቅስም ዛሬ በፊት አለቅስ ነበር። አላለቅስም። እግዚአብሔር ይስጥልኝ። ትላንትና ነው እዚህ ጋር ስለነሳ ስነጋገር ድምፅ ሰጠ። ከዛ ማታ በቃ ሲጸልይ አሁን ከኔ ጋር እንዳሄድ ብዬ ስግደቴን በዱዳነቴ በደንቆሮነቴ ለመንኩት። እግዚአብሔር ይስጥልኝ። እድሜ ጸጋ ይስጥልኝ። እሳቸውን ያኑርልኝ። ምን ተሰማህ አሁን ክርስትና ስትነሳ? ቲባቲሴ ሲገሞ ቲኮንቶ ኢላዲ ሼሪ በጣም ደስ ብሎኝ ቃላቶች ያጥረኛል ለመናገር። እዚህ መጥቼ ራሱ ሁሌ በቪዲዮ ቀን ማታ እኔ አያለሁ። በማይበት ሰዓት በተግባር ሄደሽ ሉዛን አየሽ፣ ሞኒካ አየሽ። አሁንም ትንሽ እንኳን እረፍት አታረግም ነኝ። አላረግም እስከዛ ሳላቅ እረፍት አድርጌ አሳልፋለሁ። አሁን ደግሞ ንቁ እስካለ ድረስ መንቃት ነው ያለብኝ እና በፊት ሳያምን በፊት ትንሽ በቃ እንትን ነበር። ይሄን ካላመንክልኝ የኔ እናንተ ኑሮ ይፈረሳል አልኩት። ቆሎ በልቼ ሀገሬ ላይ እኖራለሁ አልኩት። አንቺ የተከተልሽውን እከተልልሻለሁ አለኝ። ከዛ ክርስትና ትነሳለህ እና እኛ ሃይማኖት እንዲህ ያድናል ስሎ እሺ አንቺ አልሽን ሆንልሻለሁ፣ ይከተልሻለሁ። ቤት እሱ ተኝቶ ኢንተርኔት ላይ 4 ሰዓት ከፍቼ ሳዳምጥ ምንም ነገር አይለኝ እና አምላኬ እሱንም አንተ ከላዩ ላይ አጋልጥልኝ እያልኩ ጸሎት እያደረኩ አሁን ለ10 ቀን ነው ለነሳ ለመግባትና ለሱ ለክርስትና ልጄን ሊመጣ ሲል እያዋራኝ እየታየ ነው እንደዚህ አረጋት። በረዶ እየተጫወተች ሲል ለብሶ ነበር። ይሄ ሙታን ሲል ያንን ሲል ላይ ቶሎ ብሎ አይን ሄደ። ከዛ ወደ እኔ ልትመጣ 5 ደቂቃ ሳይሆን እግሯ እንደዚህ ከሆነም እኔም አልቀርም አልኩ። የፈለገ ነገር ይመጣል እንጂ አልቀርም። ለመቅረት ነበረ መሰከረ። ልትቀሪ ነበር እኮ ይሄንን ያደረገው ግርማ ጋር እንዳትሄጂ ብለዋል። ነግሮሻል? እንዳትሄጂ ብሎ ነው ይሄንን የሰራሁት አለ። አምጣት ልጇ ነው ወደዚህ እና እሷ ላይ ደግሞ ቡዳ ነን ይለኛል። እሱም አይናገርም። ሲሰጥ በመቁጠራ ምናምን ሲመጣ ቡዳ መተት ነኝ ይለኛል። ሌላ እንትን አይለኝ። ችግር የለም። አሁን እሷ ቆረበች ትቆርባለች አይደል? አቁርብ ትላንትም አቆረብኳት፣ ዛሬም አቆረብኳት እና ያው እግዚአብሔር የተመሰገኑን ከበፊቱ ደህና እየሆነች ነው። ይለቃታል በቃ
እና ሳላይ ሁሌ በቃ ትሰግዳለች። ግን ከኔ ጋር ያው ቋንቋ ስለማትችል አሚን እንበል ይላቸዋለሁ። ሁሉም አሚን እንበል ይላቸዋለሁ። አሜን ነው የሚያውቁት። በቃ በአሚን ነው የሚያውቁት። እሱም ወደ ስራ ሲወጣ ጸልይ ይወጣል። ይሰግዳል እሱም። አዎ እሷም ወደ ትምህርት ቤት ልወስዳት ሲል አሚን ሳትል እንዳትወጪ እላታለሁ። ዳበስ አድርጌ ቅባ ቅዱስ ምናምን አድርጌላት ትወጣለች ወደ ትምህርት ቤት። በጠዋትና ማታ ሁልጊዜ ስገድ በይ። እሺ ሲማታ ሌስዋር ቢያብሪዬ ቢያቤክ ሞንዱ እሺ አለ። አሁን ኦርቶዶክስ ለመሆን እንዴት ፈለክ? ቲኮንቶ ቷ ኦርቶዶክስ ጆዲ ቲባቲሴ ከሞ ቲኮንቶ I'm with God, with His Son, and the mother of His Son, with Kudos Michael, Kudos Gabriel, are with me, very happy, for my family also. እና እንደዚህ ላለ ሁሌ ቅዱስ ገብርኤል እንዲደርሳል። አንድ ችግር ሲመጣ ወይ ቤት አንድ እንትን ውስጥ ቅዱስ ገብርኤል ቅዱስ ሚካኤል ስማችሁን ከጠራ ይደርሳል አለው። ፈተና ሊገባ በኪሱ ሰጠውት ሲሉን የቅዱስ ገብርኤል የመቤቴ ሲል አብጌ ሁሉንም ኪስህ ይዘግብ አልኩት። ከዛ ያንን ይዞ ሲገባ ሲመጣ በጣም ተደሰተ። ፈተና የማያልፍበት ወደ ኮማንዶ ምናምን ነበረ እና በጣም በቃ 6 ሰው ነው ግራ ቀኝ ሆኖ ፈተና ነው የሚጠይቁት። እኔ ደግሞ ከቤት እየጸለሁ እሱ በዚህ ሰዓት ይገባለሁ ሲለኝ እዛ ሁሉ እሱና አንድ ሰው ብቻ አለፍክ ብሎ ወረቀቱ ሁሉ አለቀለት፣ ተሰጠው። ግብዣ ምናምን ተደረገ፣ ሁሉም ግብዣም አለፈ። አሁን እኛ ወደዚህ እንመጣ ስል እንቀየር ነበረ ሌላ ቦታ። አላለፍክም ተብሎ እንደገና ተነገረ። እንዴ በቃ ይሄ እርኩስ መንፈስ ነው እንደዚህ የሚያደርግ። እውነቱን ነገርኩት በአማርኛ። እርኩስ መንፈስ ነው አንተን ያበላሸብህ አልኩት። ሊሆኑም ይችላል አላቅም፣ ግን በቃ ኢማን አልኩት። ከኔ ጋር ኢማን ይሄ ከላፍ ያደረገብህ እሱ ነው ሲለው እሺ በቃ እንግዲህ እግዚአብሔር ያውቃል አይከፋኝም አለ። እግዚአብሔር ለበጎ ነው አይከፋኝም፣ ምንም ችግር የለም አለ። እና በቃ ይሰግዳል። አሁን ካንቺ ጋር በደንብ ይሰግዳል። ይጸልያል። ጠዋት ወደ ስራ ሲገባ ሲወጣ እኔ ደከም ብዬ እንኳን ትንሽ ስግደት ሰዓት ጸሎት ሳላደርግ ከተቀመጥኩ ኧረ ተነሽ ጸሎትሽን አድርጊ ነው። ስለዚህ መንፈስ ምን ትላለህ? አሁን ሰይጣኑ ስለምኑ ኢትዮጵያ ውስጥ እንደዚህ ነው መንፈስ የሚጋለጠው። አንተ ምን ትላለህ? ስለዚህ እዚህ ሲድን ምን ተሰማህ? tout le monde ici soigne, tout le monde avait maladie fini, maintenant soigne tout comme il partit. Toi qu'est-ce qui te passe? Comment tu passes? Tu courage? It is the work of God, simply. If you believe in God, if you have faith, you won't be touched by the devil. እግዚአብሔር ሁሉን ነገር ያደርጋል የሚል መንፈሳዊ እምነት ነው ያለው። በሉ በርቺ። እሺ በል በርታ። እሺ ማተብም አስራል። አዎ ይሄ ነው። ይሄ ማተብ እንዳይበጠስ በይው። አይ ታለፊ ባሳ። እሺ በርቱ በል። እንደዚህ ነው እንግዲህ ብዙዎቹ እንደዚህ ከተለወጡ ጥንካሬው እየጨመረ ይመጣል።